What's up ዩቲዩብ ኢትስ ሾው ቦይ ዞሮ ልባክ ኢትስ ሾው ቦይ እዩ በሌላ ቤንግ ቪዲዮ ተመልሰናል። በዛሬ ቪዲዮአችን ጉዞ شهر ما كان واحد شغلنا بنباص وفل القرية وطابطة شهر وطابطة هذا أنت مريم سكرسي እንግዲህ ለእናንተ ብለን ከጅጅጋ ከተማ 105 ኪሎ ሜትር ርቀት ላይ ያህል የተጓዝን እንገኛለን። እንግዲህ እስቲ እሱ የሚላችሁ ነገር ካለ ይጨምራል። በሰባት ሰዓት በጠራራ ፀሐይ ለዘው በሰባት ሰዓት ለእናንተ ብለን በጠራራ ፀሐይ ነው አይተዋት አይቁም ብለን እኛን እናንተን ለማሳየት እንሮጣለን። አንተ ግን ሰብስክራይብ አድርገው ቆጭላ እዚህ ፈርዲ ላይ ቆጭላ የምታየን ሰውዬ ሰብስክራይብ አድርገው። ፈርዲ ላይ ቆጭላ የምታየን ሰውዬ ሰብስክራይብ አድርገው። ምንድነው እሺ ብቻ ያለውን ነገር ስንገባ እናሳያችኋለን። በጣም ከፍተኛ ሙቀት አለ። እስከዛ አብራችሁን ቆዩ። አንተ ያው ልትወጣ ነው አቃለሁ። አብረን ቆይ سمخاشو وراشو سمخاشو وراشو وري عاشقي حبيبي በኢትዮጵያ ምስራቅ በተራራዎች ማለት ወደምትገኘው ውይቷ የፍቅር ሀገር ሀረር ላይ እንገኛለን። እንግዲህ ሀረር ከአንድ ሺህ ዓመት በላይ ታሪክ ያላት ሀገር ነች። እንግዲህ የሚያስጎበኘንም ሰው አግኝተናል። ከመጀመሪያው እስከ መጨረሻው ሰው አብሮኝ ይሆናል። ስምን አስታውቀን እስቲ። ስሜ መሐመድ ይባላል። እንግዲህ መሐመድ ሙሉ ሊያስጎበኘን ፍቃደኛ ሆኖ ከኛ ጋር ሆናል። አብራችሁን ሰብስክራይብ አድርጉ እንዳይረሳ። ይመቻችሁ። ጀጎል ውስጥ ያለው 5 በሮች ናቸው። ከ5 በሮች አንደኛ በር ይሄኛው ነው። ስሙ በአማርኛ አስመዲን በር ይባላል። በአማርኛ ሸዋበር፣ በኦሮምኛ ከራመሬስ። ሸዋበር ማለት የድሮ ሰዎች እዚህ ጋር የቤቶች አስቤዛ በጣም ምናምን ይሸጡ ነበር። አሁን ደግሞ ኮሪደር ተብሎ እዚህ ያነሱትና እዛ ታቸገባቸው ማለት ነው። እና አንደኛ በር ይሄኛው ነው። ከዛ ተቀጣዩ ወደ ሁለተኛ በር ነው ያለው። አሁን እዚህ ጋር የምንገኘው የምናየው ፎቶ የሀረር ከንቲባ ነው። ኦርዲን በዲን ይባላል። አብራችሁን ሁኑ። አሁን የምንገኝበት ሰፈር ደግሞ ሀባሶር ሰፈር ይባላል። ስለ ሀባሶር ሰፈር ደግሞ አንዳንድ ነገር ይለናል። እና ሀባሶር ያው የነሱ መቃብር ያኛኛ ነው። ድሮ ሰፈር እንትን ነበር፣ ሼክ ነበር ማለት ነው። እና ሰፈሩ በቃ በሱስም ተያዘ። ለምን ሰፈር የሱ መቃብር ነው። ያኛው የሱ መቃብር ነው ማለት ነው። ሼክ አባሶ ማለት ነው። ከዚህ ጋር ማለት ደግሞ አባሶር ሰፈር ነው። سلام حربي ينبر دايم حبيبي زيد قرتي ما حدا እንግዲህ እዚህ ጋር የምንመለከተው ሁለተኛው በር እንደ ሰው በር ላይ ምሳሌ አድርገው የሰሩትን በር ነው የምናየው። ይሄን ይመስላል። ብድሪ በር እንግዲህ ስሙ እንደምታዩት ነው። እዛ ጋር ብድሪ በር ይባላል። ይሄ ሁለተኛው በር አይደለም። ይሄንን አስመስለው የሰሩት ነው። የሰው ከተንበሪ ላይ ይሄ የሰው ቤት ነው፣ ግን አስመስለው የሰሩት ነው። ኦኬ ይሄኛው ደግሞ ንገራቸው እስቲ። ይሄኛው እዚህ ጋር ያለው አሱንበሪ ማለት ፈላና በር ማለት የመጨረሻው በር አምስተኛው በር ማለት ነው። እንግዲህ እዚህ ጋር የምናየው አሱስ ይሄ እንደ ምሳሌ ስሙ ነው። እዚህ ጋር ያለው እንደ ምሳሌ ተቀመጠን የአምስተኛው በር ነው። እንግዲህ እና ያለ ሌላም ነገር እንግዲህ አሁን ደግሞ ሁለተኛው በር ጋር እንገኛለን። ስለዛ አንድ ነገር ይላል። ከአምስቶቹ ሁለተኛው ይሄኛው ነው። በድሮ በር ይባላል። በድሮ በር ማለት ጾም 27 ላይ በድሪ ብሎ ጫወቱ ነበር በቢላው
በቢላዋ ይጮት ነበር በጾም ጊዜ ማለት ነው። ይሄ ሁለተኛው በሬ ነው። መንገዱ ገና ይቀራል። አሳያችሁ ደረጃውን እየወጣን ነው። ተስፋ አንቆርጥም። ሙሉ ጨርሰን ነው የምንመለሰው። እናንተም እንዲህ እየለፋን ነው ማለት ነው። ሰብስክራይብ አታድርግ ነው ቁጭ ለምትያዩት سلام حربي يمر دايم حبيبي زيد طاقتي ما حدا أجوى بيزحز على قبيلة أجبي قرني أفريقيا بعد أجبي ملحي منطقة لسدي تسيال أنا حكابيما يونسكو بتشيلم ቀጥ ብለህ ጓት ዘርጋው እጅን በቃ እንግዲህ አሁን የምንገኘው በሐረር የባህል ቤት ወይም ገይጋር በሚባለው ቦታ ነው። ስለዚህ ቤት ደግሞ እዚህ ጋር አንድ ልጅ አለ፣ እሱ በደንብ ያስረዳናል። ባህል ቤት ስገባ 5 መደቦች አሉ። ከ5 መደቦች እነዚህ ናቸው እና ይሄኛው ደግሞ አባወራ የሚቀመጥበት ነው። አባወራ የሚቀመጥበት ነው እና እዛ ያለው ደግሞ ጉቲ ነደባ ይባላል። ጉቲ ነደባ ማለት መሀል ግዲር ነደባ ነው የምትባለው። ግዲር ነደባ ማለት እና እዛ ጋር ደግሞ የሀገር ሽማግሌዎች አለ አይደል? መደበቂያ ቦታ ነው። እዛ ጋር የሀገር ሽማግሌዎች የሚቀመጡበት ቦታ ነው። እዛ ጋር ይቀመጣሉ። እዚህ ጋር ደግሞ ጉቲ ነደባ ይባላል። ጉቲ ነደባ ማለት የመሀል ነደባ ማለት የመሀል ነደባ ኦኬ፣ የመሀል ነደባ እና እዚህ ጋር ደግሞ ገብተሄር ይባላል። ገብተሄር ማለት እናቶች የሚቀመጡበት ቦታ ነው። ኦኬ። እና ባህል ቤት ስንገባ እዛ ፊት ለፊት ያሉ ሶስት ክፍቶች አሉ አይደል? እሱ ባልና ሚስት ሲጋጩ በአንድ ፈታዎች ብሎ እዛ ጋር ያሳያል። እዛ ጋር ደብዳቤ ያስቀምጣል ማለት ነው። እና ሁለተኛም እዛ ውስጥ ያስቀምጣል እና ሶስተኛም እዛ ውስጥ ያስቀምጣል። በሶስት ፈታዎች ቤቴ እንዳትገቢ ነው። ኦኬ። እዛ ጋር ማለት ሶስት ነገር ያስቀምጣል። በሶስት ፈታዎች ቤቴ እንዳትገቢ ማለት ነው። እና እዚህ ስራ ያሉ ደግሞ የቤቱ አባወራ ሲመጣ እዛ ልሂድ ይባላል። ልሂድ ማለት እዛ ያይና የሙስሊም መቃብር እኮ ተቆፍሮ ወደ ውስጥ ያለው የሚቆፈረው ራሱን ከመጥፎ ነገር ይጠብቃል ማለት ነው። ሞት አለ ብሎ ራሱን ይጠብቃል፣ ራሱን ከመጥፎ ነገር ይጠብቃል ማለት ነው። እዛ ጋር የምናያቸው ማን ናቸው? እዛ ያሉ ደግሞ የዚህ ባለቤት ቅድመ አያቶች ናቸው። የዚህ ባለቤት ቅድመ አያት እሳቸውን የመሰረቱት ይሄን። ኦኬ፣ በጣም አሪፍ ነው። እና ደግሞ ባህል ቤት ሲገባ ደግሞ ስሩ ቀይ ነው የሚቀባው፣ ላይ ደግሞ ነጭ ነው የሚቀባው። ሁሉም ባህል ቤት ሲገባ ከታች ነጭ ነው፣ ግድግዳው ከታች ነጭ ቀይ ይቀባል፣ ከላይ ደግሞ ነጭ። ይሄ ግዴታ ነው የትኛውም ባህል ቤት። በ1883 ጨለንቆ ላይ የተዋጉት አሉ። ሚኒሊክና አብዱላሂ ማለት ነው። እና ያን ያገቡት 700 ሙሽሮች እዛ ነው ያለቁ ማለት ነው። እና የነሱን ደም ማስታወሻ ይሄንስ ቀይ ያረጉት ይሄ የነሱ ደም ማስታወሻ ነው። ከላይ ያለው ነጭስ ከላይ ደግሞ ሰላም ማለት ነው። የሰላም ምልክትና የነሱ ደም ማስታወሻ ነው። እና ይሄን እንጨት ደግሞ እነዚህ እንጨቶች 99 ናቸው እንደ ፈጣሪ ስም ማለት ነው። ኦኬ፣ እነዚያው 99 ናቸው። በእንቆጥራቸው 99 ናቸው እየተቀመጡት። እና እንግዳ ሲመጣ እዚህ ጋር ነው የሚቀመጠው። ሁሉ ጊዜ እንግዳ ሲመጣ እዚህ ጋር ነው የሚቀመጠው። እዚህ ጋር ተቀምጦ እዛ ላይ ያያል። እዛ ላይ ሳይ እንጨቱ ወይ 7 ወይ 9 ወይ 11 ይሆናል። ዓለም ጎዶሎ ነች መቼም አትሞላም። ሀብት ይሰጣል፣ ጤና ይከለክላል፣ ጤና ይሰጣል፣ ሀብት ይከለክላል አይደለ? እዛ ላይ አንድ የሚታፍ ካለ አሁን ለጋብቻ ደረሰች እዚህ ቤት ውስጥ አንድ ሴት አለች ማለት ነው። ኦኬ፣ አሁን እዚህ ጋር ያለው እንግዳ መቀመጫ ነው። ስለዚህ እኛ እንግዳ ስለሆነ እንቀመጣለን። እሺ። እና እዚህ ጋር ደግሞ ያለው ደግሞ አፍላሎፍ ይባላል። አፍላሎፍ ይባላሉ። ይሄኛውን ዶክመንት ፍራፍሬዎች እና የቤት ዘር እና ደግሞ ለሚስት ወጪ ይሰጣል አይደለ? አሁን ምሳሌ ይሆናል ብለ እዚህ ስለምታስቀምጥላት ከዛ እዚህ መጣ ተወስዳለች። ከሌለ እንዲህ ነው የሚቀመጠው።
ከሌለ እንደዚህ ነው የሚቀመጥ። ሁሉም ላይ ከሌለ እንዴ ተገልብጦ ይቀመጣል። ከዛ ትጠይቃለች እና ደግሞ እነዚህ ሳህኖች የምታያቸው ለሶስት ነገር ይጠቀማሉ። አንድ ለሀዘን፣ አንድ ለሰርግ፣ አንድ ደግሞ እንዲህ ፕሮግራም ሲኖራቸው ማለት ይጠቀሙበታል። እና መሬት ሲንቀጥቀጥ ሳውንድ ድምጽ ያሰማል። መሬት ሲንቀጥቀጥ እነዚህ እዚህ ጋር ያሉት ሳህኖች ድምጽ ያሰማል። ካካማ ይላሉ። ድሮ ደግሞ ሀረር በቡና ትታወቅ ነበር። ቁጢቀላ ይባላል። ቁጢቀላ ይባላል። ድሮ ጠባብ ነበር። እቺን ታል ነበረ። ከዛ ነው ቆልቶ ቡናሙ እንት የሚሆነው ማለት የሚደርቀው። ወደዛ መውጣት እንችላለን። አሁን ሩም ነው ገስታውስ ነው። አሁን ኖርማል ገስታውስ ነው። አሁን እዚህ ጋር የምናየው ሙሉ ገስታውስ ነው። እንግዲህ አሁን እዚህ ጋር እንደምትመለከቱት እዚህ ጋር የምናየው በሙሉ ገስታውስ ሆናል ማለት ነው። እዛ ጋር ወደዛም ገስታውስ ነው። አሳያችሁ እዛ ጋር ያለውን እዛ ጋርም ገስታውስ ነው። ይሄኛው ገስታውስነት ተቀምጧል ማለት ነው። እሺ እና ደግሞ ትንሽ ነገሮች ተሸፋፍና ማለት ነው። እና ደግሞ የጫጉላ ቤታቸው ነው። ሲጋቡ እዚህ ነው። እና አሩስ ቀጥል የምትባለች አሩስ ቀጥል እዚህ ጋር ተንጠለጠለ። አሁን መግባት ክልክል ነው። የፍቅር ጨዋታ ላይ ናቸው። ምን ከተንጠለጠለ አሩስ ቀጥል የሚባል አለ። አሩስ ቀጥል የሚባል ከተንጠለጠለ የፍቅር ስራ ላይ ናቸው። የፍቅር ጨዋታ ላይ ናቸው። መግባት ክልክል ይሄ ነገር ነው። አይ አሩስ ቀጥል የምትባለች አሩስ ቀጥል ማለት የሰርግ ቅጠል ማለት አለንጋ የሰርግ ቅጠል እሱ እዚህ ጋር ነው የሚቀመጠው። እዚህ ጋር ኖርማል ወንበር ከተቀመጠ መግባት ይችላል። ኦኬ ምልክት ነው። እዚህ ጋር ኖርማል ወንበር ከተቀመጠ መግባት ይችላል። እዚህ ጋር ደግሞ አሩስ ቅጠል ከተቀመጠ የሰሩ ነው። እሺ እና ደግሞ እነዚህ የምታያቸው ደግሞ የጫማ ቤቶች ናቸው። ጫማ ማስቀመጫ ናቸው። በጣም አሪፍ ነው። እንግዲህ አሁን የምንገኘው የቱርኪሽ ኤምባሲ ነው። እንግዲህ እንደተነገረን ከሆነ በድሮ ጊዜ ይሄ የምናየው የቱርኪሽ ኤምባሲ ነበር። በአሁኑ ሰዓት ነፃ የቱርኪሽ ቋንቋ ላንጌጅ ይሰጣሉ። እንግዲህ ቦታው ይሄን ይመስላል። አሁን የምንገኘው የመሐመድ አሊ ሙዚየም ወይም ደግሞ በቱርኪሽ ኤምባሲ ስር የሚመራው ያለው ሙዚየም ማለት ነው። ባይዘዌ መሐመድ አሊ ማለት መጀመሪያ ይህን ቤት የገነባው ሰው ነው ማለት ነው። ባለታሪክ ስለሆነና የእሱን ስራዎች ለማስታወስ ሲባል ነው ይሄ ሙዚየም እንደዚህ የተከፈተው ማለት ነው። እና እዚህ ውስጥ የምታገኟቸው ነገሮች አሉ። እነዚህ ቁርአን ናቸው። በእጅ እየተጻፉ ቁርአን የሀረር ታሪክ ናቸው እና ከሌላ ቦታ ያልመጡ እዚሁ ሀረር ላይ የተጻፉ ቁርአን ናቸው። እንዲሁም የተለያዩ አገልግሎቶች አሏቸው ማለት ነው። ለምሳሌ የባህል መድኃኒት ሲጠቀሙበት የነበረ ቁርአን ይሄ በአጠቃላይ ከ100 እስከ 500 እድሜ ያላቸው ናቸው ቁርአኖቹ። እና ሌሎቹ ደግሞ የተለያየ መንዙማዎች፣ ዚክሪዎች የሚወጡበት እና አገር አቀፍ የሆነ ቁርአን ነው ማለት ነው። እንዲሁም በተጨማሪ ሰላዋት የሚባል ነገር አለ። እዚህ ጋር ነው የምታገኙት። ሰላዋት ማለት ሰው ከሞተ በኋላ የሚቀራ ቁርአን ነው እና እነዚህም ሁሉ በእጅ ነው የተጻፉት፣ ማኑስክሪፕት ናቸው ማለት ነው። በመቀጠል አንዳንድ መገልገያ እቃዎች አሉ። እቺ ጫማ አሁን ለምሳሌ የሴት ነች፣ ቀራኢፍ ትባላለች። ከእንጨት ነው የተሰራችው ማለት ነው። ቀራኢፍ ማለት የሚያገለግሉበት ስራዎቻቸው ምንድነው? ቤት ለቤት የሚንቀሳቀሱበትና እንዲሁም በሰላት ጊዜ ውዱ አድርገው የሚገቡበት ጫማ ነው ማለት ነው። ከጥንት ጀምሮ በሀረሪ ባህላዊ ቤት ውስጥ የሚገኙና የሀረር ጅጎል ሰዎች የሚጠቀሙበት የነበረ ነው። በተለይም የአሚሮች ቤተሰብ ለምሳሌ ይሄኛው የኡማ ፋጡማ ሀጅ አሊ ነው። ኡማ ፋጡማ ሀጅ አሊ ጊፍት ሰው ሰርቶ የሰጣት ስጦታ ነው። 140 ዓመቱ ነው። ኡማ ፋጡማ የመጨረሻው አሚር ጋር ዝምድና ያላቸው ታዋቂ እናት ናቸው ማለት ነው። የመጨረሻው አሚር ማለት አሚር አብዱላሂ የሚባለው ማለት ነው እና እንደ ሀረር የመጨረሻው አሚር አብዱላሂ ነው። በመቀጠል እነዚህ ወተት መያዣዎች፣ እነዚህ ማቅረቢያዎች ናቸው። ታችኞቹ አፈርጌብ ይባላሉ። ከአፈር ላይ የተሰሩ መጠጫዎች ናቸው። ትኩስ ከወሰድክበት በትኩስነቱ፣ ቀዝቃዛም በእንደዛው
እንትን ሳይለቅ የምትጠቀምበት ነው። እነዚህ ሁለቱ ነገሮች ደግሞ ከጥንታዊ ሀረር ታሪክ ጋር የሚያያዙ ናቸው። ሀረር የራሷ የሆነ ፍራንክ ነበር ድሮ እና ጨላዎቹ የሚገቡበት ቤት ናቸው ማለት ነው። ጨላዎች የሚከተትበት እንደ ባንክ የሚገለገሉበት የነበረ ነው። ያ ነው። ሌላም ወደዚህ አልፈን እናያለን። ይህ ቀራይፍ የወንድ ነው። 200 ዓመቱ ነው። የወንድ ነው። እዛ ጋር የምታዩት ሰይፍ ወይም ጎራዴ በአጼዎቹ ነው የነበረ ነው። ከኃይለ ሥላሴም በፊት ነው። ለምሳሌ ይሄኛው የዳግማዊ ሚኒሊክ ጎራዴ ወይም በጨለንቆ ጦርነት የነበረ ጎራዴ ነው ማለት ነው። እዛ ጋር የምታገኘው ዱላ ደግሞ አባቶች ወይም የሀገር ሽማግሌዎች ይዘው የሚንቀሳቀሱ ዱላ ነው። ለእርቅ ስነ ስርዓት ለተለያየ ነገር ሲሄዱ ይዘውት የሚሄዱ ዱላ ነው። ይሄኛው መሰርሰሪያ ዋሻ መሰርሰሪያ ነው። ይችኛዋ ድንጋይ ደግሞ መፍጫ ነች። ሽትኒ ታውቃላችኋል? ሽትኒና ቅመማ ቅመም የሚጠቀሙበት ነው። እዛ ጋር የምታገኙት ደግሞ ጭልፋ ነው። ምግብ ማውጫ ወይም ገንፎም ሊሆን ይችላል። ባህላዊ ምግብ ማውጫ ነው። በመቀጠል እነዚህ ማቅረቢያ ናቸው። ምግብ ማቅረቢያ ናቸው። እዚህ ጋር ትራሶች አሉ፣ የባህል ትራሶች። ትንሿ ነገር ደግሞ የግመል ውስጥ መሪ የምትባላለች። በረሃ ሳይቋርጡ እንደ ቃጭል እዚህ ላይ የሚያስሩላት ነው ማለት ነው። ደውል ነገር ነው። እሷን እየተከተሉ ይሄዳሉ ማለት ነው ግመሎች። ይሄ ቅቤ ወይም ስጋ የሚቀመጥበት ነው። ለብዙ ወራት ቅቤና ስጋ የሚቀመጥበት ነው። ይሄኛው በአሹራ በዓል ጊዜ ጅብ ገንፎ የሚበላበት ነው። ታችኛው ጅብ ገንፎ የሚበላበት አሹራ ማለት እንደ እስልምና ሃይማኖት አቆጣጠር አዲስ ዘመን ማለት ነው ትርጉሙ። በአዲስ ዘመን ለጅብ ገንፎ ይገነፋል ማለት ነው። ያ ነው ሀረርን ለየት የሚያደርገው። ላይ ስንወጣ ይሄንን በፎቶ አሳያችኋለሁ ማለት ነው። ጅብ የሚበላ ይሄ ቤተ መጻሕፍት በተለያየ ቋንቋ የተጻፈ ነው። ለምሳሌ እዚህ ጋር በአማርኛና በሀረሪ ቋንቋ የተጻፈ ነው። ዲክሽነሪዎች፣ ቃላት ትርጉሞች አሉ። እንዲሁም የሀረሪ ባህል አለባበስ አለ። ለምሳሌ ቅድም ያልኳችሁትን ነገር አሳያችኋለሁ። እንደዚህ በበራሪ ጽሑፍ የተጻፈ ይህኛው የአሹራ ባህል ላይ ጅቦች ይበላሉ ያልኳችሁ ነው። ገንፎ በቅቤ። ሌላ ባህላዊ ጭፈራ አለ በዛን ዕለት ማለት ነው። እና የተለያዩ ባህላዊ የሆኑ ነገሮች ናቸው ያሉት። እነዚህ በእንግሊዝኛ የተጻፉ የሀረር ታሪክ ናቸው። ሌላ ደግሞ በሀረሪ ቋንቋ የተጻፈ አለ። ይኸውልህ እና ሁሉም ስለ ሀረር የሚያወሩና ስለ ሀረር ወስደዋል ስለ ሀረር የሚናገሩ መጽሐፍቶች ናቸው ማለት ነው። በተጨማሪ በካሴት ደረጃ የተቀመጠ ነገር አለ። ፊልም ምናምን እና ባህላዊ ናቸው እነዚህም የባሉ ቀን ተቀረጸ። ይህን ይመስላል። እዚህ ጋር ሀዲስና ቁርአን አለ። ምክንያቱም ቱርኮችና ሀረር አብዛኛውን ሰው ሙስሊም ስለሆነ ማለት ነው። እና እነዚህ ደግሞ የቱርክ ታሪኮች ናቸው። የቱርኪሽ ታሪክ በእንደዚህ አይነት ተጽፎ የተቀመጠ ነው። ለምሳሌ ይሄ ሰው አታቱርክ ይባላል። ሙስጠፋ ከማል የመጀመሪያው የቱርክ ጠቅላይ ሚኒስትር ነው ማለት ነው። እና ሁሉም በቱርክኛ ነው የተጻፈው። እንደምታዩት ይሄ ጠቅላላ የፊልም ሰሪ የተለያዩ ሰዎች በእንደዚህ አይነት ታሪካቸው ተጽፎ የተቀመጠ ነው ማለት ነው። እንግዲህ አሁን የምንገኘው በጀጎል የካቶሊክ ቤተክርስቲያን ውስጥ ነው የምንገኘው። እንግዲህ ይሄ የካቶሊክ ቤተክርስቲያን በውስጡ ወላጅ አልባ የሆኑ ልጆቹን ምናምን እዛ ጋር ሚስዮን በሚባል ትምህርት ቤት ውስጥ በነጻ ያስተምራቸዋል፣ በነጻ ይመግባቸዋል። እንግዲህ አሁን የምንገኘው ጀጎል ውስጥ የሚገኘው የካቶሊክ ቤተክርስቲያን ውስጥ ነው። ይሁት አሁን የካቶሊክ ቤተክርስቲያን ውስጥ ነው አሳያችኋለሁ።
በጣም ጸጥታ የተሞላበት ቦታ ነው። እንግዲህ ይህን ቦታ ደግሞ የምታውቁት ከሆነ ይህን ቦታ በደንብ ይዩት። የሆነ ፊልሞች ላይ ምናምን የሆነ የሆረር ፊልም ላይ ምናምን ልሳ ሊገቡ ሲል ምናምን ያለ ፊልም ካስተዋላችሁት ማለት ነው። በጣም ያምራል። ጸጥ ያለ ቦታ ነው። እንግዲህ እንደምታዩት ማለት ነው ሁሉም የመጸለያ ወንበር ስሮች ስር ማለት ነው። ሁሉም የመጸለያ ወንበር ስር መጽሐፍ ቅዱሶች አሉ። በጣም ነው የሚያምረው። ውስጡ ጸጥታ አለው። ወደዚህ ማሳያቸው በጣም አሪፍ ነው። አማን ተሁ ሰብስክራይብ ውሹ ወርሃባ ኑድል ይባላል። በድሮ ጊዜ የጅብ የሚያልፍበት ቦታ በመባል ይታወቃል። ወርሃባ ኑድል ቢላች ቤ ቀረኒ አፍሪካ ባዳች ቤ ማለሒማም ተፋለስቲ ደስ የላለ አካቤ ማም ዩኒስኮ ቤተ ሽለምቲ እንግዲህ እዚህ ጋር የምናየው ነገር ማለት ነው አስደናቂ አስደንጋጭ አንዱ ጫልቶ ነው። አንዷ ነው ማቆኔ አንዷ ጫልቶ ነው ስሟ። መጣ መዶብ መጣው ይወጪው ይሄ ልጅ ነው የሚቀድሰው። እኔ አይገባኝም። ናቲ እንትላችሁ ነገር አለ ተቀበሏት። አሪዎት በእናታችሁ ይሄ አይሆንም ነገር ነው። እኔ አልሞክረውም። በዙ ዛቢርም በዙ እኔ አሁን ከዚህ ጋር የተረዳሁት ነገር ጫልቱ ጎበዝ እንደሆነች። ጫልቱ ጎበዝ ነች። ጋደል ፍሚ መዶቢ ባለጌ ነው። እኔ ላበላ ሲሄድ እሱ ይከተለኛል። እና የዛ ሰዓት ታያላችሁ። እንዴ ይሄ ቅድም ጃን አቡ ይመች ነው ይጨብቀል ኮኮቹ ለካላ ስላየለ ይመች ነው መጀመሪያ ሰሪች እንደከመኝ ሳተ እስከ ቪዲዮ መጨረሻ ቁጭ ለስላየን እናመሰግናለን። እኛም ያረር ቆይታችን ነገሮች ሀረር በጣም ደስ የሚል ሀገር ነው። ኑና ጎብኙ። በጣም ደስ ይላል። ሰው ሀገሩ ብዙ እውቀት ማግኘታል። እኛ ያገኘነው እውቀት ለማግኘት መታችሁ ጎብኙ ሀረርን። እንግዲህ የሚያችሁ ነገር ካለ ይጨምራል። ሀረርን ሳታየው እንደሞቱ ነው ይባላል። ሰውነስ ሳይላል አንተ ሀረር ሳታየው ሀረር በጣም ያበረ ከተማ ነው። ጀጎሉ ምናምን በጣም ደስ ይላል። እንደ ሁል ጊዜው ፓም በሌላ ቪዲዮ እስከምንመለስ ሰብስክራይብ አድርጉ። ተናፍቁናላችሁ። ይቻማችሁ ይላል። ባይ